አባት ወይ የአክስቴ ልጅ ሰርግ ጠርታናለች። ታውቃለህ አይደል? ቅዳሜ። ኧረ አዎ። የት ቤተክርስቲያን? ቤተክርስቲያን አይመስለኝም፣ ዓለማዊ ነው። በቤተክርስቲያን ቢሆን አሪፍ ነበረ። ምን ለውጥ አለው? የምርሽን ነው? አዎ፣ ምን ለውጥ አለው? እስቲ ቆይ ይሄን ነገር እናውራ። አንድ ሰው በዓለማዊ ሲጋባ እና በመንፈሳዊ ሲጋባ ከሁለቱ የትኛው የተከበረ ትዳር ይመስልሻል? ሁለቱም የተከበረ ይመስለኛል። እኔ እንጃ። ሰው እንደመሆናቸው ሰው ደግሞ የተከበረ እንደመሆኑ ሁለቱም የተከበረ ነው። ግን የዓለማዊና የመንፈሳዊ ጋብቻ ባልና ሚስትን አንድ የማድረጉ ሚስጥር በሁለቱም የሚፈጸም ይመስልሻል? እርግጠኛ አይደለሁም። እስኪ አብራራልኝ። ይኸውልሽ አሁን እንደኔ ምልከታ ትዳር ሁሉ የተከበረ ነው። ሰው በዓለማዊ የሚጋባ በመንፈሳዊ የሚጋባ ሁለቱም የተከበረ ትዳር። ነገር ግን አንድነቱ የሚመጣው ወይም ጋብቻ ክቡር ነው ሁለቱም አንድ ይሆናሉ የሚለው ሀሳብ ያለ የትኛው ነው? ቤተ ክርስቲያን ጋር ነው። አሁን በማቴዎስ ወንጌል ላይ ብታይ ምን ይላል መሰለሽ? ሰው እናቱና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ናቸው ይልና እግዚአብሔር ያጣመረውን ከእንግዲህ ሰው አይለየው ይላል። ስለዚህ ባልና ሚስት ሁለት የነበሩት ወደ አንድነት የማምጣት ሚስጥር በቤተ ክርስቲያን ውስጥ የሚፈጸም ነገር ነው ማለት ነው። በዓለማዊ ብትመጪ ብዙ ሰው አይቶ አዎ ባልና ሚስት ናቸው ብሎ ሊመሰክር ይችላል። አንድነቱን ግን ማረጋገጥ አንችልም። ተረድተሽዋል? ይህን ያለው ኢቨን ቅዱስ ጳውሎስ ምን ይላል መሰለሽ? አንደኛ ቆሮንቶስ ምዕራፍ 10 ላይ አሁን ብታነቢ ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። እንደገና የምንቆርሰው የክርስቶስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይልና እኛ ብዙዎች ስንሆን ያንን አንዱን እንጀራ ስለምንካፈል ከምንካፈለው ህብስት አንጻር እኛ አንድ ነን ይላል። ገባሽ ሀሳቡ? ስለዚህ አንድነቱን ምንድን ነው የሚያመጣው ካልሽኝ፣ የመጀመሪያው በቤተ ክርስቲያን ውስጥ የሚፈጸመው ቃል ኪዳን ራሱ እግዚአብሔር የሚፈልገው ነው። ሁለተኛ በዋናነት አንድነቱ የሚመጣው ስጋው ደግሞ አንድነቱን የሚያመጣው አይደለም። ባልና ሚስትን ዓለም ላይ እንደ ብልት ተነጣጥለን የተለያየ ቦታ ያለ ክርስቲያኖችን አንድ የሚያደርገን ማን ነው? ስጋው ደግሞ ነው። ይህንን ቅዱስ ጳውሎስ ደግሞ ደጋግሞ ነግሮናል ማለት ነው። እንደ ተጨማሪ እስኪ አንድ ጥያቄ ልጠይቅሽ። ሰው በዓለማዊ ሲያገባ እና በመንፈሳዊ ሲያገባ በመንፈሳዊ በማግባቱ የተለየ ጥቅም ምን ያመጣለታል? በዓለም ስናይ በትዳር በህይወት ውስጥ ከጮኝነት ጀምሮ በመንፈሳዊ ለማግባት በመወሰኑ ምንም የተለየ ጥቅም የሚያገኝ ይመስልሻል? እኔ እንጃ። እስቲ አብራራልኝ። እርግጠኛ አይደለሁም። አሁን ለምሳሌ በአንድ ሴት ላብራራልሽ። አንድ ሴት ጓደኛ ለመያዝ ስትወስን በቁም ነገር ለጓደኝነት ይመጡ አሉ። እንደገና ደግሞ በህይወቷ ለመቀለድ ይመጡ ወንዶች ይኖራሉ። ብዙ ጊዜ ጓደኛዬን ላስተዋውቅ፣ ቤተሰቦቼን ላስተዋውቅ ስትል ቁም ነገር ያልሆኑ ወይም ቁም ነገረኛ ያልሆኑ ወንዶች ከህይወቷ የመውጣት እድላቸው እየጨመረ ይመጣል። ልክ በዚሁ ልክ ግን እኔም ማገባው በቁርባን ነው፣ እኔም ማገባው ድንግልናዬን ጠብቄ በተክሊል ነው ማገባው ብላ የወሰነች ሴት ግን ይበልጥ የምታስተዋውቀው ማን ነው? ራሱ እግዚአብሔርን ነው የምታስተዋውቀው። ስለዚህ አንቺን ጓደኛ አድርጌ መቅረብ እፈልጋለሁ በሚላት ሰዓት ላይ ና ንስሐ አባቴን ላስተዋውቅ ነው የምትል። ስለዚህ ይህን በምትነግረው ሰዓት ላይ ሊቀልድ የመጣ ወንድ ከሆነ ጊዜውን እያባከነ እንደሚሆነው ስለሚገባው ምን ያደርጋል? ከህይወት ይወጣል ማለት ነው። ሁለተኛ ለቁም ነገር የመጣ ወንድ ከሆነ ደግሞ እና የንስሐ ህይወትን ንስሐ አባት የመያዝን ነገር የማያውቅ ከሆነ በዚህ አጋጣሚ አንድ ሰው ወደ ንስሐ መጣች ማለት ነው፣ ለወንድም ይሰራል። ከዛ በተጨማሪ ደግሞ ሁለቱም በንስሐ ህይወት ራሳቸውን ለካህን አስመርምረው በሚቀጥሉበት ሰዓት ላይ ደግሞ ሲጋቡ የሚጋቡት በምንድን ነው? በስጋው ደግሞ። ስለዚህ ከጋብቻው በተጨማሪ ሁለት ነፍሳት በክርስቶስ ስጋና ደም ዳኑ ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስለዚህ በተለያየ መንገድ ብታስቢው በመንፈሳዊ የሚጋባ ሰው የሚያድነው የራሱን ነፍስና እንደገና የአገሩን ነፍስን የሚያድነው ማለት ነው። መጠንቀቅ ያለብን ግን ሰው ለጋብቻ ብሎ ወደ ስጋው ደሙ አይደለም መሄድ ያለበት። የስጋው ደሙ ህይወት ገብቶት ቀድሞ ወደዛ ህይወት ገብቶን ወደ ትዳር ቢገባ ጥሩ የሚሆነው ማለት ነው። ከተጋቡም በኋላ ደግሞ በዛ ህይወት ለምን ክርስቶስን በህይወታቸው ውስጥ ካስገቡት በኋላ እንደገና ራሱን ክርስቶስን በህይወታቸው ቀዳሚ አድርገው
ዕለት ዕለት ዘወትር በሚችሉ ሰዓት ላይ ከዛ ህይወት ሳይርቁ ከእግዚአብሔር ጋር አንድ ላይ ሲኖሩ ብዙ ተአምር በህይወታቸው ያሉ ማለት ነው። ስለዚህ እንደ ዓለማዊ ሳይሆን ይሄኛው የተከበረም ነው፣ አንድነቱንም የሚያመጣው የክርስቶስ ስጋና ደም ነው ማለት ነው። ስለዚህ እኔ ለዛ ነው በዓለማዊ ከሚሆን በቤተ ክርስቲያን ቢጋቡ ብዬ ያሰብኩት የነበረው ማለት ነው። ተረድተሽዋል አይደል? ሀሳብን ተረድቻለሁ። የተወሰነ ሀሳብ ልስጥሽ ብዬ ነው። እሺ፣ አመሰግናለሁ። ቃልት ያሰማልኝ አጋጣሚ